ሰላም አድማጭና ተመልካቾቻችን በአዲስ አበባ ትራፊክ ማኔጅመንት ባለስልጣን በህዝብ ግንኙነትና ኮሙኒኬሽን ዳይሬክቶሬት እየተዘጋጀ የሚቀርብ ሳምንታዊ የዜና ፕሮግራማችን ነው። በቅድሚያ አርዕስተ ዜናዎቹን ባለፉት 9 ወራት ከ2 ሚሊዮን በላይ አሽከርካሪዎችና እግረኞች የትራፊክ ህግና ደንብን ተላልፈዋል። በዘመናዊ ቴክኖሎጂ በተደገፈ ቁጥጥር ስርዓት የወረቀት ስራን ማስቀረት ተቻለ። የአካል ጉዳተኞችን ታሳቢ ያደረገ የፓርኪንግ ቦታዎች እየለሙ ናቸው። አሁን ወደ ዝርዝሩ ዜና። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን በአገሪቱ የመጀመሪያ በሆነውና ዘመናዊ ቴክኖሎጂን አስደግፎ እየተካሄደ ባለው የትራፊክ ደንብ ጥሰትና ቁጥጥር የፓርኪንግ ስርዓትን ተግባራዊ ማድረግ ጀምረዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ክበቡ ሚዳቅሳ እንደገለጹት ዘመናዊ ትራፊክ ደንብ ጥሰት የቁጥጥርና ፓርኪንግ ስርዓት ሲስተም የተዘረጋው የትራፊክ ቁጥጥርን በማዘመን የተገልጋዮችን ውጣ ውረድ ለመቀነስ ብልሹ አሰራርን ለመቅረፍና ለደረሰኝ ህትመት የሚወጣውን ከፍተኛ በጀት ለመታደግ ነው። በዚህ መሰረት ከጥር 1 ጀምሮ ተግባራዊ በሆነው በዚሁ አሰራር አዲሱ አውቶማቲክ ኢንፎርስመንትና ማኔጅመንት ቅጣት ስርዓት ከእጅ ንክኪ ነጻ የሆነና አሽከርካሪዎችም መንጃ ፈቃዳቸው ሳይወሰድባቸው ሰሌዳም ሳይፈታባቸው ቅጣት መክፈል እንዲችሉ የሚያደርግ እንደሆነ ዋና ዳይሬክተሩ አብራርተዋል። አቶ ክበቡ አያይዘውም በትራፊክ ደንብና በመሰል ጥሰቶች ቅጣት የምንጥለው ገቢ ለመሰብሰብ ሳይሆን በዋናነት ህግን ለማስከበርና አደጋን ለመቀነስ ነው ብለዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከአዲስ አበባ ፖሊስ ኮሚሽን ጋር በቅንጅት ባከናወነው የቁጥጥር ተግባር በበጀት ዓመቱ 9 ወራት የትራፊክ ህግና ደንብን ተላልፈው የተገኙ 2 ሚሊዮን 10 ሺህ አሽከርካሪዎችና እግረኞች በገንዘብ ተቀጥተዋል። የባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ እንደገለጹት በ3 ሩብ ዓመታት በባለስልጣን መስሪያ ቤቱ የቁጥጥር ባለሙያዎችና የትራፊክ ፖሊስ አባላት ባደረጉት ቁጥጥር አንድ ጊዜና በተደጋጋሚ ደንብ የተላለፉ አሽከርካሪዎችና እግረኞች እንደየጥፋት እርከኖች የገንዘብ ቅጣት ተጥሎባቸዋል። ለትራፊክ ደንብ መተላለፉ ቀዳሚዎቹ ምክንያቶች የትራፊክ ምልክትና ማመላከቻዎችን አለማክበር፣ የመንገድ ትራፊክ መብራት መጣስ፣ ከተፈቀደው ፍጥነት ወሰን በላይ ማሽከርከር፣ ጠጥቶ ማሽከርከር፣ የደህንነት ቀበቶ አለማሰርና ሄልሜት አለማድረግ እንደሆኑ የገለጹት አቶ አማረ እግረኞችም የእግረኛ መሰረተ ልማት በተሟሉባቸው ቦታዎች መንገዳቸውን በአግባቡ ባለመጠቀማቸው በገንዘብ መቀጣታቸውና ማህበራዊ አገልግሎት እንዲሰጡ መደረጉን አስረድተዋል። ምክትል ዋና ዳይሬክተሩ አክለውም ባለስልጣን መስሪያ ቤቱ የትራፊክ ቁጥጥሩን በቴክኖሎጂ በማዘመን በኢትዮጵያ ለመጀመሪያ ጊዜ አውቶማቲክ ኢንፎርስመንትና ፓርኪንግ ማኔጅመንት ሲስተምን አልምቶ ወደ ስራ በመግባቱ ባለፉት ወራቶች 1 ሚሊዮን 24 ሺህ መንጃ ፈቃዶች በሲስተም ቋት መግባታቸውን ገልጸዋል። በዚሁ ሲስተም አሰራር ሰሌዳ ሳይፈታና መንጃ ፈቃድ ሳይወሰድ ደንብ ተላላፊዎች ቅጣታቸውን በተንቀሳቃሽ ስልካቸው በአጭር መልእክት እንዲያውቁት ይደረጋል ብለዋል። አሽከርካሪዎችን በሞባይል ባንኪንግ በሲቢኢ ብር አሊያም በአካል በባንክ በመገኘት የክፍያ አማራጮች ስለሚከፍሉ ቀደም ሲል ቅጣት ለመክፈል ይታይ የነበረውን እንግልት እንዳስቀረ ጠቁመዋል። በመጨረሻም መንግስት እንደ ሀገር በትኩረት እየሰራበት ያለው የመንገድ መሰረተ ልማት የመንገድ ትራንስፖርት እንቅስቃሴውን ለማሳለጥና አደጋን ለመቀነስ ትልቅ ሚና አለው ያሉት ምክትል ዋና ዳይሬክተሩ በተለይም የትራፊክ አደጋን በመከላከል ረገድ መንገድ ተጠቃሚውም የትራፊክ ህግና ደንብን በማክበር ኃላፊነቱን እንዲወጣ ጠይቀዋል። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የመንገድ ደህንነት ምህንድስና ዳይሬክቶሬት በከተማው በተለይም በኮሪደር ልማት እየተካሄደ በሚገኝባቸው ቦታዎች ላይ በአይነታቸው ልዩና ቀደም ብሎ ያልነበሩ የአካል ጉዳተኞችን ታሳቢ ያደረጉ የፓርኪንግ ቦታዎች እየለሙ እንደሆነ አስታውቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በየትኛውም ቦታ የሚካሄዱ የማህበራዊ አገልግሎት መሰረተ ልማት ግንባታዎች የአካል ጉዳተኛ ማህበረሰቦችን ታሳቢ ያደረገ እንዲሆን ያስገድዳል። ህጉም መሰረት ባደረገም ባለስልጣን መስሪያ ቤቱ ልዩ ልዩ የምህንድስና ማሻሻያዎችን እያከናወነ ይገኛል። በዚህ መሰረት የመንገድ ደህንነት ምህንድስና ዳይሬክቶሬት በካሳንቺስ መልሶ ማልማት የኮሪደር ልማትና ቡልቡላ አካባቢዎች ላይ ለአካል ጉዳተኞች የፓርኪንግ ቦታዎችን አዘጋጅቷል። የፓርኪንግ ቦታዎች የለሙት ዊልቸርና ሌሎች የሚንቀሳቀሱበትን አጋሽ ቁሶች ታሳቢ በማድረግ ከመኪናቸው ሲወጡና ሲገቡ ምቹ እንዲሆን ተደርጎ ነው ብለዋል። በተጨማሪ ደህንነት እንዲሰማቸውና ግጭትን ለመከላከል ቦታዎቹ ሰፋ ተደርገው መዘጋጀታቸውም ተመልክቷል። በቀጣይም መሰል ተግባራት
በ2014 በሌሎች መንገዶችና አካባቢዎች ላይ አካል ጉዳተኞችን ታሳቢ ያደረጉ ስራዎች ተጠናክረው እንደሚቀጥሉ በባለስልጣን መስሪያ ቤቱ የመንገድ ደህንነት ምህንድስና ዳይሬክተሬት አስታውቋል። ተመልካቾችና አድማጮቻችን ለዛሬ ያዘጋጀናቸው ሳምንታዊ ዜና ጥንቅሮች ይህንን ይመስሉ ነበር። ሳምንት በተመሳሳይ ዝግጅት እስክንገናኝ ሰላም ሁሉ ለእናንተ